አብዱልቃድር ደግሞ የሚባል አለ። ዘመድኩን ከሞተ የለሁበትም ይላል። እንግዲህ ዘመድኩን ሳምቡሳ ሲበላ ያየ ሊሞት ነው። አይ ዘመድኩን እንደው መከራህ እኮ አንተ ሰውዬ። ከዛ አሁን ወደታች ሳረግ ያው ኮመንት አነባለሁ ምን እላለሁ እና ሳይ በአጠቃላይ ዘመድኩን በቀለ አውቋል እንዴ ይላል። ራዋንክ የሚባል ሰው ነው ደግሞ እንደዚህ ብሎ የሚጽፈው። ጉዱ ካሳ ደግሞ ይህን ፎቶና ቪዲዮ ዘመድኩን በቀለ አይቶት ይሆን ይላል። ከዛ ቆራጡ ራያ ደግሞ ይሄን አይቶት መሰለኝ ያዙ ይልቀቁኝ እያለ ነው ይላል። እና ዘንድሮ ዘመድኩን ብቻ ነው የቀረን፣ ሁሉም የድርሻውን ተወጥቷል። አልኢዮብ የሚባል ሰው ነው ይሄን የሚናገረው። ከዛ ጅብሪል ማይክ የሚባል ደግሞ ዘመድኩን በቃ ማበዱ ነው ይላል። እንደገና ወደታች ሳደርገው እንደገና ዘመድኩን ተቀጠለ ዘመድኩን በቀለ ልዩ ግብዣ ጨጓራና እንቅልፍ ኪኒን ይላል። ዘመድኩን በቀለ አሁንም ተጠርቻለሁ። ዚንታ አህመድ የምትባለ ዘመድኩን በቀለ ዘንድሮ ጨለለ ትላለች። እንደገና ገባው እያየው ነው። ወደታች ሳደርግ ዘመድኩን ብሎ ሜሪያም ቢንት ሽሙ የምትባል ትናገራለች። ቤተልሔም ቤቲ ነጠላ አድርጋለች። ይዋት በእናታችሁ እቺ ነጠላ ያረገችዋ ማለት ነው። ዘመድኩን ትላለች። ቤተልሔም ቤቲ ትባላለች። ዘመድኩን ይሄን አላየም ወይኔ በባለፈው ተቋጥሏል በዚህ ደሜ እንዳያር አለች። አማርኛም ብዙ አትችልም እና ለመሳደብ እንኳን አማርኛ ማወቅ ጥሩ ነበር። ሐሰን መሐመድ ደግሞ ዘመድኩንን ለማሳበድ መሆን አለበት የዛኑ ላይ ያለውን ነው የሚደግመው። ዘመድኩን የበቀለ የት ነው ያለው? ማሜ ቼልሲ ኤፍሲ የሚባል ነው። እሱ ደግሞ በጣም የሚገርም ነው። እና አረ ዘመድኩን በቀለን አስፈጥሩት ይላል። ግርም ብሎኝ አልኩኝ ማለት ነው። እንግዲህ አባሳክሶ እንደምታዩት ነው። አባሳክሶ አሪፍ ነው፣ አጭቤ ነው። ሁልጊዜ እንደምናገረው እኔ አብይ አህመድ ሙስሊም ነው፣ እስላም ነው። ያውም አክራሪ የዋሃቢ እስላም ነው። እዚህ ጌታ ብሎ ፔንቴዎቹን የሚያደነዝዝበት ምክንያት በሲስተም ነው፣ ለሲስተም ነው እንትን የሚለው ማለት ነው። እኔ ዝሆኑ ዘመዴ እና ምንም ነገር የለውም። አገሪቷ የምትመራበት ፖሊሲ የለም፣ አቅጣጫ የለም። በፎቶ በማደናገር በዶክመንተሪ እና በሆያውዬ ነው አገሪቷን የሚመራው ማለት ነው። እና የሰውን ስስ ልብ ያውቃል። በዛ ድራማ ነው የሚሰራው አብይ አህመድ። ትግሬዎቹ መጀመሪያ አካባቢ አብይ ሲመጣ ጓ አሉበት። ኢትዮጵያኑ ባንዲራ ይዞ ምናምን ሳይሆን ትግሬዎቹ ጓ ሲሉበት ቆይ አለና ሮጦ ሄዶ እናንተ ትግሬዎች እኮ አና ያድዩ ከተናም አነ ትግራዋይ መኪና ሞተር ኢትዮጵያዩ ተጋዳላይ መለስ ዜናዊ ምናምን ሲላቸው ባንዴ የተከለበጡና ሳይኮን ያውቃል፣ የፒፕሉን ሳይኮ ያውቃል። ከዛ አማሮቹ ደግሞ ጓ ሲሉበት እዛ ሄዶ ይቆንጥጡኝ እኔ እንደዚህ ያልኩት በእንደዚህ ነው። ሄዶ ጎንደር ሄዶ ምንስ ሄዶ እንትን ይላል። ኦሮሞቹ ጋር ሄዶ ጋምቤላዎቹ ጋር ሄዶ ያችን የመጀመሪያ ጽሑፍ በማድረግ እንዳለ ርምርም አደረጋቸው። ምክንያቱም የሚያቀርበው ነገር ስለሌለ የማህበረሰቡን ስነ ልቦና የማህበረሰቡን የሚፈልገውን ነገር በማየት ነው የሚያፈርሰው። አይታችሁት እንደሆነ እኛ ሴትዮ የሉም አሉ፣ ቤታቸውን ነጥቋቸዋል አሉ። አሮጊት ይመርጥና ሄዶ አብሯቸው ከታከለው ማጋ ከዛች ከወፍራም መቀመጫ ካላት አሁን ከተባረረችው የአንዲት ማን የምትባል ሴትዮ አንድ የሐረር ሰንጋ የምታከል አልነበረች? አሁን ወደ አሜሪካ ከታከለ ጋር ተልካዛው የቀረችው የመንገድ ትራንስፖርት ሚኒስትር የነበረ ከሷ ጋር ቅምዛ ሄዶ አሮጊቷ ጋር እንጀራ ራሳቸው ገዝተው አምጥተው ወጡንም ራሳቸው ከሆቴል አምጥተው ሴትዮ እንደዚህ አይነት እንጀራ ካለዚያን ቀን አይቶ አያውቁ። የሚበላ የለትም እንዴ ማማ ምናምን እንዳለ ቤት ውስጥ በየቤቱ ህዝቡ በየቤቱ ፒፕሉ ምን አይነት መሪ ነው እግዚአብሔር ያመጣልን? ድሃ ቤት ገብቶ እግዚአብሔር ጸሎታችንን ሰማ ምናምን እሱ መስሎሃል እያለ አደነዘዘው ፒፕሉን። የአንዲት አሮጊት ቤት ይሰራና የ100,000 አሮጊት ቤት ያፈርሳል፣ ያቃጥላል።
ከዛ በመንገድ ሄዶ አንድ ሴትዮ ያስቀምጥና ከዛ ከመኪና ወርዶ እምባዋን አብሶ ምናምን ፎቶ አንሳ ቶሎ በል ቶሎ አንሳ ይላል። ለዚህ ፒፕሉ ደግሞ አብዛኛው ፊልምም ሲሰራ ምንም ሲሰራ ሀብታም የሆነ ሰው ወርዶ ድሃ ሲያናግር በቃ ጻድቅ ነው፣ ቅዱስ ነው ለነሱ። እና መሪን የሚያክል ሆኖ በነመለስ ዜናዊ በነመንግስቱ ኃይለማርያም ያልታየውን አምጥቶ ሲያሳያቸው በቃ እንትን ነው አለቅ። ልክ የመስቀል በዓል ሲመጣ በመስቀሉ ኃይል ዳንን ምናምን ሲል በእውነት ከቅድስት ሥላሴ መንፈሳዊ ኮሌጅ በነገረ መለኮት ትምህርት በዲግሪ የተመረቀ ነው የሚመስለው። በቃ የልደቱ በዓል ሲመጣ ጴንጤ አይመስልም፣ ጴንጤ እስላም አይመስልም። በቃ አለቅ። መራቤቴ ሲሄድ ሰሜን ሸዋ ሲሄድ ስለ አቡነ ተክለ ሃይማኖት ገድል፣ ስለ አቡነ ተክለ ሃይማኖት ቅድስና ምናምን ሲሰብክ የሰሜን ሸዋ ሰው ምን አይነት መጣ ይላል። ስሙ ደግሞ አብይ ነው። የአማራ ስም ነው የያዘው፣ የክርስቲያን ስም ነው የያዘው። ስለዚህ እስላሞቹ ደግሞ ጓ ሲሉ ይሄማ አብይ ነው፣ ጴንጤ ነው፣ ኦርቶዶክስም ይሆናል ደግሞ የወሎ ሰው ነው ምናምን ብለው ጓ ሲሉበት ደግሞ ሰላም አለይኩም አሰራት ሆነ ሰላም ባልቀድር እንደዚህ ሆኖ ነብያችን ሰላም እንደዚህ ሆኖ እንደዚህ ብለዋል። ምንም በእንትናችን ጾም ጊዜን ጀነት ትወርሳላችሁ ብለዋል ሲላቸው ይሄ ምድር እስላሙ ክፍል ደግሞ ያረቢ አላህ መጣለን ይላል። እሱ ሃይማኖት የለም። እናቴ እንዲህ እያለ እያጭበረበረ ይኸው ጠብ የሚል ነገር ሳያመጣ ህዝቡን በተስፋ ሆዱን ቀብትቶ ነዳጅ 10 ሳንቲም ጨመረ ብሎ የአፄ ኃይለሥላሴን መንግስት ያወረደ ኢህአዲግ ነዳጅ ላይ 10 ብር 5 ብር ጨመረ ብሎ ካልወረደ ይል የነበረ የአብይን ፎቶ እያየ የአብይን ዶክመንተሪ እያየ የአብይን የድሮን ቀረጻ እያየ ቤቱ ቁጭ ብሎ ቴሌቪዥን እያየ እየጠገበ ይኸው ተቀምጧል። ነዳጅ 100 ምናምን ብር ገብቶ ማለት ነው አለቀ። ዶላር 140 ብር ገብቶ ማለት ነው አለቀ። የቤት ኪራይ የለ ምን የለ። አቃቂን ማለፍ አይችል፣ ሱሉልታን ማለፍ አይችል፣ ደብረ ብርሃን መሄድ አይችል። ሰው እስርስር ብሎ ተቀምጦ አለቀ። በቃ አለቀ። ከአብይ ጋር ወደፊት ይላል። አዚሙ ከባድ ነው። ጎንደሮች ሲነሱበት ሚስቱን ይልካታል። ዝናሽን ዳቦ ቤት ትከፍትለትና ጎንደሬን ሰብስባ ዳቦ ከተከፈተላችሁ ዳቦ ከበላችሁ ሌላ ምን ትፈልጋላችሁ ትለዋለች። ያን የጤፍ እንጀራ የለመደ ያንን ቁርጥና ሰንጋ የለመደ የጎንደር ህዝብ የዝናሽን ዳቦ ጠዋት እየጠበቀ እውነት ቀዳማዊ እመቤቷ እንዲህ አለችን ብሎ ይቀመጣል። በእውነት እንደኮ መረገም ነው በእውነት። ባህር ዳሮች ጓ አሉ ሲባል ደግሞ አንድ የምትጎበኝ ድልድይ አለች። አንድ ድልድይ አለች፣ አባይ ድልድይ። አንድ ስቴዲዮም ደግሞ አለ፣ ሁልጊዜ መከራ የምትበላ ስቴዲዮም አለች። ወይ አታልቅ ወይ ምናትል እሷኑ በሳምንት 6 ጊዜ ሄደው ይጎበኟታል። በሳምንት 8 ጊዜ ሄደው ይጎበኟታል። መከራ በቃ መከራ የሚታይበት ማለት ነው። በቃ ህዝቡ ድንዝዝ ጋምቤላዎች ጋር ሄደው እንደዛ፣ ገመኖች ጋር ሄደው እንደዛ። ከዛ ደግሞ ለሌሎቹ ደግሞ ሌላ ነገር እየሰጠ ሌላ ነገር እያመጣ እንደዚህ ነው ያዛቸው። አሁን የሰሜኑ ጦርነት ሲበዛ የሰሜኑ ጦርነት ሲከር ወደ አንድ ቦታ አቅጣጫ መሄድ አለበት አብይ አህመድ ማለት ነው። ስለዚህ አብይ አህመድ ወደ እስላሞቹ መጠጋት፣ ፕሮቴስታንቶቹንም መያዝ አለበት። ስለዚህ እያደረገ ያለው እሱ ነው። የነ እፎይ ጉዳይ ፖለቲካዊ ቅርጽ ይዞ የሚምጣ አጀንዳም ይዞ ይምጣ። ነገር ግን እኛ ቀልብሰነዋል፣ ተጠቅመንበታል፣ መልሰን ተጠቅመንበታል። ልጆቹ ምንም ስህተት አላረጉም፣ ምንም ጥፋት አላመጡም። እነዚያኛዎቹ ተዘጋጅተው 40 ዓመት 50 ዓመት ክርስትናንና ክርስቶስን ቤተ ክርስቲያንን ታቦትን እንጨት እያሉ ጣዖት እያሉ ክርስቲያኖችን እያሳደዱ አንገታቸውን እየቆረጡ ማህተማቸውን እየቆረጡ አብያተ ክርስቲያናቱን እያወደሙ በመጻሕፍት በቃል በቪሲዲ በሲዲ የሰሩትን ያንን ነው ዲፌንድ ያደረጉት። ደግሞም ሌላ ምንም አላደረጉም። እስላሞቹ ንጽጽር ብለው ያመጡት ነው። እና አቡ ሃይደር
እነ ምናምን ስማቸው ማያዝልኝ ምን እነሱ ናቸው ያመጡት። ወንድ የሆነ ይግጠመን፣ ወንድ የሆነ ይምጣ፣ ወንድ የሆነ ይከራከረን ብለው እንኳን ለእስላም ቀርቶ ለተጠመቀ ክርስቲያን ያለ ጸሎትና ያለ መንፈስ ቅዱስ እርዳታ የማይገባውን መጽሐፍ ቅዱስ እስላሙ መጥቶ ካልተረጎምኩልህ ካልበተንኩልህ እኔ ነኝ የማቅልህ። ለእኛ እንኳንም ሊገባን ጸሎት፣ መውደቅ፣ መነሳት የሚጠይቅ ያለ እግዚአብሔር አጋዥነት ያለ መንፈስ ቅዱስ እርዳታ እንደ ፊክሽን መጽሐፍ የማይነበበውን የእሱን ቁርአን የእሱን ሐዲስ ከድኖ ሰው እንዳያነብ እንዳይመለከት አድርጎ በእኛ ሜዳ ጨዋታ ጀመሩ። ስለኛ ስለ ክርስቶስ ጥያቄ ያለን አሉ፣ ጠይቁ አልናቸው። በመጽሐፍ ያመጡትን በመጽሐፍ በቃል ያመጡትን በቃል መለስንላቸው። እኔን እኮ ክርስቶስን ነቢይ ነው ብለህ ሰው ነው ፍጡር ነው ብለህ ስትናገር አንድ እስላም ሆነ መጥተህ እኔን ያመኛል እኔን ይሰማዋል አትልም አንተ። የኛ ቁርአን ነቢዩን እንዲህ ብሎታል፣ ነቢይ ኢሳ እንዲህ ብሎታል፣ መርየምን እንደዚህ ብሎታል። ምን አገባኝ ስላንተ ቁርአን? ስለኔ መጽሐፍ ቅዱስ እንድትፈተፍት መብት የሰጠህ ቁርአን የለም። ቁርአንህን እዛው መስጊድህ፣ ቁርአንህን እዛው ቤትህ፣ ሐዲስህን እዛው ቤትህ እንጂ ዘለመተህ የኔን መጽሐፍ ቅዱስ የኔን እውነት የኔን ክርስቶስ የኔን አምላክ የኔን ጌታ የኔን ፈጣሪ የሞተልኝን ያዳነልኝን ጌታ የምለውን እምንበረከክለትን እምሰግድለትን ክብርና ምስጋና የምሰጠውን መተህ ስታቃልልብኝ ያንተን ነቢይ አፈር ከድሜ እንደማበላው ያንተ ነቢይ እንደሚቀል ያንተ ቁርአን እንደሚቀል ያንተ ሐዲስ እንደሚቀል ማረጋገጥ መቻል አለብህ። ጥያቄ አለኝ ብዬ መምጣት እንደምችል ማወቅ አለብህ። የሆነው ይሄ ነው። መጀመሪያ በመግደል መጀመሪያ በማረድ መጀመሪያ በማጥፋት ክርስትናውንና ክርስቲያኑን ተናጋሪውን ህዝብ አንደበቱን ስለያዝከው በዛው ይቀጥላል ብላችሁን ያሰባችሁት። በዛማ አይቀጥልም። ቀን አለ፣ አኬር አለ። አሁን አኬሩ የእናንተ ነው። የጴንጤና የእስላም ነው። አሁን አኬሩ የምትሰድቡን፣ የምትተፉብን፣ የምታጋልጡብን እነ እዩ ጩፋ እነ ዮናታን መንግስትን ይዛችሁ አብይ አህመድን ይዛችሁ የምታላግጡብን ጥሬ ካካችሁን ያንን የሚጎማ የሚቆንስ የሚከረፋ ቁናሳችሁን ትውከታችሁን በላያችን ላይ የምታዘንቡት ጊዜው የእናንተ ስለሆነ ነው። ዘመኑ የእናንተ ስለሆነ ነው። አኬሩ የእናንተ ስለሆነ ነው። ፖሊሱ የእናንተ ስለሆነ ነው። ፍርድ ቤቱ የእናንተ ስለሆነ ነው። ዳኛው የእናንተ ስለሆነ ነው። ሚኒስትሮቹ የእናንተ ስለሆነ ነው። ጊዜ ጀግና ነው። ጊዜ ወንድ ነው። ጊዜ ይጥላል፣ ጊዜ ያነሳል። አሁን ጊዜው የኦርቶዶክሳዊት ቤተክርስቲያን፣ የአማራና የትግሬ የኦሮሞ ክርስቲያን ኦርቶዶክስ፣ የወላይታ የሃዲያ አይደለም። አሁን ጊዜው የኢትዮጵያ ጥንታዊ እስልምና የነ ሀጂ ሙፍቲ ዘመን አይደለም። አሁን ዘመኑ የኦሮሞ ጽንፈኛ የውሃቢ እስላሞች፣ ጽንፈኛ ፕሮቴስታንቶች። ዘመኑ የናንተ ነው። ሚኒስቴር መስሪያ ቤቱ የናንተ ነው። ጦሩ የናንተ ነው። ፖሊሱ የናንተ ነው። ፍርድ ቤት ብትሄዱ ብትከሱ የናንተ ነው። አንድ ሙጂብ አሚኖ ጉልበት አለው። አሁን የዛሬ 10 ዓመት 5 ዓመት ሙጂብ አሚኖ የሚባል ጣራ ቀዳጅ አቅም የሌለው ዛሬ ብዙ እንትን አለው፣ አጃቢ አለው። ዛሬ እሱ መንግስት ጠባቂ የመደበለት ነው። ዛሬ ሙጂብ አሚኖ ጊዜ ሰጥቶት ቀን ወጥቶለት የእስልምናው የመጅሊሱ ቃል አቀባይ ነው። ዛሬ እነ አህመዲን ጀበል የመጅሊሱ ቃል እንትኖች ባለስልጣናት ናቸው። ጊዜ ዘመን ይመጣል። እኔ ለአህመዲን ጀበል ልጁን አይቼ ሕክምና እንዲያገኝ ቻሌንጅ አዘጋጅቼ ነበር በፌስቡክ ታስታውሳላችሁ። እነዚህን ጸረ ክርስቲያኖች፣ እነዚህን ጸረ ኦርቶዶክሶች፣ እነዚህን በአምላኬ ላይ የሚላገዱ ጥያቄ ያለን ምንት ያለን ብለው አፋቸውን የሚከፍቱ ክፍታፎች ጊዜያቸውን አያችሁ። ዛሬ አንድ ፕሮቴስታንት ተነስቶ የሚያቀረሸው ዛሬ ሰበር ነው፣ ናድ ነው፣ የሃይማኖት ድንበር የለም እናፈራርሰዋለን እያሉ እነ እዩ ጩፋ እነ እስራኤል ዳንሳ እነ ዮናታን እንዲህ ታላቋ ቤተ ክርስቲያን ላይ የሚያቀረሹት የጊዜ ጉዳይ ነው። ፍቅር ይቀለበታል። ፍቅር
አንድ ሴት ታፈቅራላችሁ፣ አይታችኋል። አንድ ሴት ታፈቅራላችሁ፣ መግቢያዋን ታያላችሁ፣ መውጫዋን ታያላችሁ። ምግብ አይበላላችሁም፣ ትታመማላችሁ። በትልቅዬ ጦርና ቀስት አድርጋችሁ ደብዳቤ ትጽፋላችሁ፣ ትልካላችሁ። ዘመድ ትልካለች። እንደምንም ጨንቋችሁ ሄዳችሁ ታነጋግሯታላችሁ። ምን ትላለች? ዘርበል ትላለች። ምን ትላለች? መከራ ትበላላችሁ እና ቀን ይመጣል። እናንተ እርግፍ አድርጋችሁ ስተውት አጌሩ ይገለበጥና እሷ በእግር በፈረስ በቢጃማ 2 እግር ካልሲ እዚህ ውስጥ ስቶኪንጓን በዚህ ላይ እንደዚህ ሰክታ ሰንደሉላ እዚህ ላይ ሰክታ ብላ በረኪናውን ላገዝታ ልጠጣ ትችላለች። ይገለበጣል። ፍቅርም እንደዛ ነው። ምንም እንደዛ ይገለበጣል። ወያኔ አሁን እንደዚህ ዱቄት ይሆናል ብሎ ማን ጠበቀ? ወያኔን የሚጥላት ኃይል ከየት ይመጣል ብሎ ማን ጠበቀ? እግዚአብሔር ግን ምንም ቀላል ነው ለሱ። ዛሬ ወያኔ የሽኮኮ ኑሮ እንድትኖር አደረጋት እግዚአብሔር። እንድትደበቅ አደረጋት እግዚአብሔር። አዎ እንድትደበቅ አደረጋት። ቢጮሁም አይሰሙ፣ ቢያመለክቱም አይሰሙ። ተለማማጭ ተሽቆጥቋጭ ሆነው ተገኙ። የጊዜ ጉዳይ ነው። ጊዜ አለቃ ነው። ጊዜ ወንድ ነው። ጊዜ ጀግና ነው። አሁን እነሱም በጊዜያቸው ነው እየተጠቀሙ ያሉት። እኔ ምንም ተቃውሞ የለኝም። አሁን ደግሞ እንደዛው ስለማይቀጥል እነዚህ ነፎይን አስነሳ። አያችሁ፣ ከቤተ ክህነት ቢያስነሳ እግዚአብሔር ተቋሙን ይጎዱታል፣ ይገሉታል፣ ይደበድቡታል። ሄደው ከመምህራን ቢነሳ እንደዛው ዋይ ዋይ ይሉበታል። ከባህታውያን ቢነሳ ዋይ ዋይ ይሉበታል። እግዚአብሔር ኦሮሞ የሆነ አስነሳ። ተመልከቱ፣ ኦሮሞ የሆነ ራሱ ኦሮሞ የሆነ ዘመኑ የኦሮሞ ነው፣ ራሱ ኦሮሞ ነው። ተነሳ ማለት ዘመድ አለው፣ ዘር አለው፣ ወገን አለው። አለቀ። እግዚአብሔር ይችልበታል ሲያመጣ አለቀ። ኦሮሞዎቹ ሄደው በኦሮሞ ሲከሱ የእሱም ደግሞ ኦሮሞ ኦርቶዶክሳውያኖች ኦሮሞቹ አሉ። አምላኬ ለምን ይሰደባል? ጎፍታክ የማሊፍ አረብሲታት አቲ መሐመድ ኬ አቺ ኬሲቴ ጎፍታክ የጎፍታ ኢየሱስ ክርስቶስ ማሪፍ አረብሲታ የሚለው መጣ። እዛም አለ ኦሮሞ ኦርቶዶክስ አለ፣ ኦሮሞ እንትን አለ። እግዚአብሔር እፎይን አስነሳ። አለቀ። እፎይ የተነሳው ሌላ ነገር ያመጣው ነገር የለም። በፊት ጨዋታው እኛ ሜዳ ውስጥ ነበር። እነሱ መጽሐፍ ቅዱሳችንን ይዘው የዮሐንስ ወንጌል ምዕራፍ 1 ላይ የቅዱስ ጳውሎስ መልእክት እንደዚህ ላይ ኦሪት ዘጸአት ላይ መጽሐፈ ነገሥት ላይ መዝሙረ ዳዊት ላይ እያለ ሼኩና ኡስታዙ ነበር መጥቶ የሚያቀረሸው እኛ ጋር ማለት ነው። እኛ ደግሞ በራሳችን ሜዳ ላይ የግብ ክልል ላይ ሆነን ዳዊት እኮ ያለው እንደዚህ ነው፣ ቅዱስ ጳውሎስ እንደዚህ ያለው እንደዚህ ነው፣ የዮሐንስ ወንጌል ላይ እኮ እንደዚህ ተባለው፣ ማቴዎስ ላይ እንደዚህ ተባለው እንደዚህ ነው ብለን ለዚህ ለቁርአንና ለሐዲስ ለጠገበ ምንም ስለ መንፈስ ቅዱስ ስለ መጽሐፍ ቅዱስ ለማያቅ ጫት ላጀዘበው ጫት ላናወዘው ለአስመሳይ በምንም ለማንገናኘው ሀገር ብቻ አንድ ከሚያደርገን ሰው ጋር ሙግት ኡስታዝ እንደዚህ እኮ አይደለም እንደዚህ መይታችን እንደዚህ ናት እንል ነበር። ይሄንን የጨዋታ ሲስተም ነው እነ እፎይ የቀየሩት። ስለዚህ ፕላትፎርሙ የመከራከሪያ የሆነ እነሱ ሻአዳስ ይዘናል ይላሉ። እስላማ ትመጣና ክርስቲያን ነበርኩኛው በጠስኩት ማህተቤን ዛሬ ያስኩኝ ምናምን ፉገራ እስላማዊ የፖለቲካል እስላም ስራ ተጀመረ ማለት ነው። ይዛ ሙግት ተጀመረ። እነሱ ክርስቶስን ሲሰድቡ፣ እነሱ መጽሐፍ ቅዱስ ሲሰብኩ፣ እነዚህ እፎይ ደግሞ መጡ። እፎይ የሚለየው ምንድነው? ተገልጦ ነው የመጣው። በድብቅ አልነበረ የሚሰራው። አሁን እሱ ተገልጦ መጣ። መልኩን እያሳየ ፎቱን እያሳየ መጣ። ስለዚህ ጨዋታውን ቀየረው። መጽሐፍ ቅዱስን የፈለጋችሁን ትጠይቁ፣ ከቁርአን እንጠይቃለን፣ ከሐዲስ እንጠይቃለን አለና መጠየቅ ጀመረ። እና አንቡት ነው የሚላቸው። እኔ እንግዲህ ያለፉትን ጊዜያት በሙሉ አይቻለሁ። እርግጥ ነው አንዳንድ ጸያፍ ነገሮች ዳጸ ልሳኖች ተናግሯል። ለሱ ደግሞ ይቅርታ ጠይቋል። ስህተት ሆኖ ሳይሆን ለህፃናት ጆሮ ለሚሰማ ሰው የሚዘገንን ስለሆነ ያን በመናገር ይቅርታ ባረኩት ነገር ግን ምንም ይቅርታ የምጠይቅበት ነገር የለም ብሎ ተናግሯል። ይሄ ልጅ ማለት ነው። ከዛ በተረፈ ግን ያደረገው ምንድን ነው? ቁርአኑን ክፈቱት ነው ያላቸው፣ ሐዲሱን ክፈቱት ነው ያላቸው። ስለዚህ ያንን ነው ማንበብ ያልፈለጉት። ተከድኖ የነበረ የማይገለጠውን ነገር ሐዲሱ ማለት ግለጥ አንበው እያለ አረገ። በቃ ሲያነበው ስፐርም ነበረ ፈሷል። ያንን ትፈቀፍቅ ነበረ። የተጻፈ ነው የምታነበው። ሲሰሙት ይዘገንናል። በዛን ጊዜ ግን ምንም እንትን የማይል ነገር ሊሆን ይችላል።
እንደገና እንደዚህ በ9 ዓመቷ ገባች፣ በ6 ዓመቷ ወለደች። ያ መከራከር ነው እንግዲህ። አይ በ9 ዓመት በአረብ ይፈቀዳል ይቻል ነበረ ምናምን መልስ መስጠት ነው። እሱ ፈጥሮ እንዲህ ነው ያለ የለም፣ እንዲፈጥራችኋል ያለ የለም። ከአስከሬን ጋር እንደዚህ መገናኘት፣ ውሻ መብላት እንደዚህ ማለት ያለ እሱ አይደለም። አልባህሪና አንብ ይላል፣ ሳ ምንትሴን አንብ ይላል፣ ሱረቱ ምንትሴን አንቡ ነው የሚላቸው። ራሳቸው አንቡት፣ እኔ ከማነበው እናንተ አንቡት ነው የሚላቸው። አለቅ ራሳቸው ናቸው ያደረጉት። በግብረ ስጋ ግንኙነት ጊዜ በዚህ በኩል ማድረግ በዚህ በኩል ማድረግ የተፈቀደ ነው፣ እንደዚህ ማድረግ እንደዚህ የተፈቀደ ነው፣ አንቡ ነው የሚላቸው። የሴቶች ጉዳይ የክርስትና ሴቶችን የጨቆነ ነው፣ እንደዚህ ምንት ሲያደረገ ነው ሲባል ኧረ ተው እንደሱ አይደለም ይህን አንቡት ይላቸዋል። ሴት እንደዚህ ናት፣ እርሻ ናት፣ ረሳት፣ እንደፈለክ ረሳት፣ አያገባትም፣ እንደፈለክ በላት። እንግዲህ እንደሱ የሚለው ነው እሱ አንቡት ነው ያላቸው። ሴቷ እንደዚህ ባሌ እምቢ ስለው ቢፈታኝስ ልገናኝ ሲለኝ መፍታት ይችላል ወይ? ኒካው ማውረድ ይችላል ወይ? አዎ ይችላል። ምን አባሽንስና ነው አንቺ ሴት ምንድን ናት? እርሻ ነሽ አንቺ ዝም ብለሽ ታረሺ ይላልና ይሄ ከሴቶች መብት እንዴት ይታያል? እንግዲህ ንጽጽር ማለት ከክርስትናው ጋር ከምኑ ጋር እያነጻጸረ ነው እንትን የሚለው። እነሱ ክርስቲያኖች ዘማውያን ናቸው፣ ዝሙተኞች ናቸው። ምንትስ እዛዛ ከመሄድ 4 ሚስት ማግባት ምናምናም ሲ 4 አይደለም 11 ነው 7 ነው 6 ነው እያለ ቁርአን ነው እንግዲህ እኔ ያየሁትን ነው የምናገር እንጂ እስልምና እንደዚህ ነው እንደዚህ የሚል ነገር የለው። እነሱ ጫን ብለው ክርስትናውን እንዲህ ሲሉ ኖ እስልምናው እንደዚህ ነው። እነሱ ጫን ብለው ክርስቶስ እንደዚህ ነው ሲሉ ኖ መሐመድ እንደዚህ ነው። እነሱ ጫን ብለው እግዚአብሔር እንዲህ ነው ሲሉ ኖ አላህ ማለት እንዲህ ነው እያለ ነው እንግዲህ ሲናገር የነበረው። በቃ እና ይህንን ይዞ ስትሸነፍ ያ ባለ ጊዜ ተሰምቶ ካልታሰረልን ካልተገደለልን ምን ብለህ ነው የምትሄደው? አሁን በቀደም ሄዱ ፌዴራል ፖሊስ ሄዱ፣ የእስልምናው ምናምን የተባለው ምናምን በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነቢያችንን ሰደው ምን ብሎ ነው የሰደቡ? ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ አሁን ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ። አይሻ በ9 ዓመቷን የደረሰባት ነብዩ መሐመድ አይደለም በ6 ዓመቷን እንትን ያለበት ክርስቶስ እንደዚህ ነው። በፍትሐ ብሔር ነው? በወንጀለኛ መቅጫ ነው? በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው መክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳዑዲ አሰልጥነው አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እስልምናና ክርስትና ተከባብሮ ተዋዶ ነው የኖረው። ይሄን መዋደድ ይሄን መከባበር ያጠፉት እነሱ ናቸው። ስለዚህ በክርስቶስ በእኔ ጌታ ላይ ስታላግድ እሱ ደግሞ መጣብህ። አሁን አንዳንዱ እኔን ይመጣና ምን ይለኛል? አንተ እስራኤላዊ ትደግፋለህ። ኢየሱስ ክርስቶስ እስራኤላዊ እኮ ነው፣ እስራኤላዊ አይሁዳዊ ነው። አንተ ጌታዬ ምናምን የምትለው ምናምን ይለኛል መጥቶ ማለት ነው። አንተ አረብ ትደግፋለህ። ማን ነው? መሐመድ እኮ አረባዊ ነው፣ የሳውዲ አረባዊ ነው፣ ጦረኛ ከብት የሚያረባ ነው። እናንተ አረብ እያመለክ ከነፍሴ በላይ ወዳለው እያልክ እኔ እስራኤላዊ ብወድ ምን አገባ? እንዳንተ አረብ ልውደድ? አልወድም። በቃ እኔ አንተ አረብህን ውደድ፣ እኔ ደግሞ እስራኤልን ወዳለሁ፣ እስራኤላዊውን ወዳለሁ። ለሚያነሱት ጥያቄ እንኳን እንትን የሌላቸው ሲመጣ መልስ ትሰጣለህ። በቃ አለቀ። ሲመጣ በእኔ መብት በእኔ አምልኮ ምን አገባ? ምን ይመለከታል?
በቃ ኢንሻአላህ ህዝብ ወደ እስላም እንዲመጣ ኢንሻአላህ ሁሉ እንትን እንዲል የምንፈልገው ሄደልህ ምን ትሆናለህ? ሁሉ ዓለም ሄደልህ። እሺ ምን ታመጣለህ? ምን ለአንተ የሚመጣልህ ነገር ምንድን ነው? ምንም። አንተን የሚያሸንፍህ አንተን ሰው የሚያደርግህ በእስልምና ውስጥ ጥንቅቅ ብለህ እምነትህን ስታውቅ አምላክህን ስታውቅ ቅዱሳት መጻሕፍትን ስትመረምር ይበጀኛል ካልክ ስትቀጥል በአንድ ሀገር ውስጥ ስትኖር በሀገር ውስጥ ባለው ህግ መሰረት እንድትኖር ተከባብረህ እንድትኖር ነግደህ እንድትኖር ምን ብለህ እንድትኖር ነው የሚያስፈልገው። ይሄ አሁን ስግብግብነት የሚያመጣው ነው። ሁሉ እስላም ቢሆን እኔ ያልፍልኛል የሚል ሁሉ እስላም ቢሆን እኔ እጠቀማለሁ የሚል የሆዳምነት የሰነፍ የስግብግብነት ከቲፎዞ ብዛት የሚገኝ ጥቅም ያለው የሚመስለው እንጂ እምነት መዳኛ ነው። እምነት ከጽድቅ ጋር የሚገናኝ ነው። መልካም በመስራት በጎ በመስራት የምትጸድቅበት እንጂ ቲፎዞ በማብዛት የምታበጣ። አንዳንድ ሰዎች ይልኩልኛል ምን ይልኩልኛል? ይኸውልህ ተመልከት፣ የኛ መውሊድ ተመልከት፣ የህዝባችን ስቴዲየምን አጥለቅልቀው መስቀል አደባባይን ሞላው ተመልከተው ምናምን ይለኛል። ጅል ኦርቶዶክስ አለቀላት፣ ኦርቶዶክስ አበቃላት ይለኛል። ከዛ ደግሞ ኢሬቻውን ያመጣል። ይሄ ኦርቶዶክስ ተጥለቀለቀ ሞተች፣ በቃ ኦርቶዶክስ እኮ የለችም ይለኛል። ከዛ ደግሞ ጴንጤውን ያመጣልኛል። ይሄው ስቴዲየም ወረስ ነው፣ መስቀል አደባባዩን ወረስ ነው ይላል። እኔን ማለት ነው። ዝም ካልኩት የተሸነፍኩ ይመስላል። ከዛ እኔ መልስለታለሁ። እናንተ ስልጣን ስለያዛችሁ ጴንጤና እስላም ስልጣን ስለያዘ መስቀል አደባባይ እንኳን የፈለግነውን ለብሰን የፈለግነውን ሆነን እንዳንሄድ ፍተሻው ከፒያሳ ጀምሮ እስከ መስቀል አደባባይ ከ22 መገናኛ ጀምሮ እስከ መስቀል አደባባይ እየተሰደብክ ፖሊሱ እያዋረደ እያንቋሸሸ እየተፋብህ ለምን ሰደብ? እኔ ከምሰደብ ቤቴ ለምን ሰፈሬ ለምን ቤቴ ለምን ችቦዬን አላበራም ለምን እዛ አላከብርም ብሎ ሰው እንዲቀር ትራንስፖርት ቆሞ አንድ ሰው ወደዛ እንዳይሄድ ተደርጎ ማስጠንቀቂያው ፖሊሱ ራሱ መግለጫ ያወጣል። ልክ መስቀል ሊመጣ አንድ ሳምንት ሲቀረው አሸባሪው ሸኔ ቦምብ ይዞ ኮተቤ ላይ ተያዘ፣ በመስቀል በዓል ላይ ችግር ለማድረስ ሲሉ ተያዙ ብለው ህዝቡ ስነ ልቦና ውስጥ ሽብርን በመክተት ሽብርን በመንዛት የኦርቶዶክሳዊ በዓል ድምቀት ውበት እንዳይኖረው በዜናቸው በጽሁፋቸው በማድረግ ፖሊሱ እስላም ፖሊሱ ጴንጤ ወደዛ የሚሄደውን በማመናጨቅ በመደብደብ እንዲህ አድርገውም አምልጦ ወጥቶ ሞገስ ሰጥቶት እግዚአብሔር በበዓሉ ላይ በሬ በመልቀቅ በሬ በማስደንበር መሐሌ ስብሰባው ቃለ እግዚአብሔሩ እንዲታጎል ዝማሬው እንዲታጎል እዛ ያለው ህዝብ መጥፎ አይምሮ እንዲይዝ በማድረግ መብራት በማጥፋት እካካሙላ ይሄን ሲያደርግ ቆይቶ መጥቶ የኛ በዓል ይላል።